በቃ እርጉዝ አይደለሁም። ተመልከት አላረገዝኩም። በቃ ይሄውና ይሄን እውነቱ በቃ አላረገዝኩም። በቃ አንተን ለማግኘት ስል በቃ አደረኩት። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋይሽ ነና ቻናል ውደዱ። አንተን ለማጣት ነው፣ ሌላ ምንም አይደለም። ከአንተ ጋር አንድም ቀን ቢሆን ደስታ ለማግኘት ስለፈለኩ ብቻ። ደስታዬን ማቋት በላሽሽው አንቺ ራስሽ። ደስታዬን እኮ ራስሽ ነሽ አጠፋሽው። የለም ከማንም ጋር ስትንዘላዘ እያገኘሁሽ እኮ አንቺ ነሽ፣ እኔ አይደለሁም። እንደዛ አይደለም፣ የምር እንደዛ እንዳታስብ። ምን ማለት ነው እንደዛ እንዳታስብ? ምን ስታርጊ ነበር ያገኘሁሽ? በዛ ሰዓት ምን ስታርጊ ነበር ያገኘሁሽ? ምንም አላደረኩም። ዝም በይ አንቺ። ቁጭ በይ አይመለከትሽም። ቁጭ በይ ቁጭ በይ አይመለከትሽም። ምንም አላደረኩም። የምር ያው እንደዛ አይደለም። ምንም አላደረኩም ትይኛለሽ። አይን እያየሽ ቢያንስ እንኳን አጥፍቻለሁ ይቅርታ አድርግልኝ ብትይኝ እኮ ይቅርታ አድርግልሽ ነበር። የለም ካየሁሽ ሰዓት ጀምሮ ምንም አላደረኩም ትይኛለሽ። ባይኔ አይቼሽ እንደዛ አይደለም። እኔ እነሱ ምንም አላደረግንም። ሄለን አንቄ እንዳልገልሽ ዝም በይኝ። አሁንማ አትከራከሪኝ። ሄለን ዝም በይኝ አንቺ። ቁጭ በይ እዛው። ምንም አይመለከትሽም። ከዚህ በኋላ ምንም ስትይ እንዳልሰማሽ። ሄለን በዚህ እንደዚህ ታደርጊኛለሽ? የፈለግሽውን ነገር ምንም ነገር ልታደርጊኝ ትችይ ነበር ሄለን። ወይኔ በላቸው። የምሬን ነው። ሄለን መቼን ትሏን ሰጣ ነው። እኔ ገና ባለፈ ነው እናቷ ነግሬሻለሁ እንደዚህ አይደለሁም እኔ እንትኔ የለም ስትላት እናቷ ማለት ነው። እናቷ እኔ እንትኔ የለም ስትላት ሄለን እናቷን ፕራንክ ስታረጋት እኔ ገና ስንት እየጠበቅኩኝ እንዴት የለም ትያለሽ ብላ ስታሯሩጣት አይቼ ነበር። ቦጋሌ ሙት የምሬን ነው። ስታሯሩጣት አይቼ ነበር። አንቺ ሄለን ባለፈ የሆነ አልጋ ቤት ሆነሽ በሌላ እንዳታስቡት ምንም ነገር የለንም፣ ምንም ነገር አላደረግንም፣ እንዲሁ ለመዝናናት ነው ስትይ እኮ ቦጋሌ ሙት አመኘሽ ነበር። ቦጋሌ ሙት አመኘሽ ነበረ ሄለን። እኔ የማውቀው ጠንካራ በራሷ ኮንፊደንስ የምትተማመን በራሷ አላደለ በቃ በኮንፊደንሷ በጣም ከሚመቹኝ ልጆች ሁለቱ ሄሎኖች እንዲሁም ደግሞ ፍቅር ማለት ነው እንግዲህ ከዩቲዩበሮች ውስጥ እንዲሁም ደግሞ ፍቅር እና ሁለቱ ሄሎኖች ያው ሄለን የቡታጅራዋ ማለት ነው። እና እቺ ሄለን የአርባ ምንጯ በጣም ነው የሚመቹኝ። የምሬ ነው የምላችሁ ኮንፊደንሳቸው ማለት ነው። በቃ ኮንፊደንሳቸው ምናምን ለምንም ነገር እጅ አለመስጠታቸው በጣም ነው የሚመቹኝ። ይቅርታ። ዛሬ ግን እንደዚህ እንደምታዩ እንዳበይ በረሃ ጠመዝማዛ መንገድ ለዚያ ነው ይህን ጠመዝማዛ መንገድ ይዤ የመጣሁት ዛሬ። እንዳበይ በረሃ እንደዚህ ጠመዝማዛ መንገድ ተጥመዝምዘሽ የመጣሽው በሰላም ነው? እንዴት ነው አንቺ በዚህ ልክ ራስሽን አወርደሽ ሄለን ማለት ነው። በዚህ ልክ ማለት ምንም ቢሆን እኮ ውሸት ነው። ወንድ ልጅ በክብሩ አይደራደርም። በነገራችን ላይ ማለት ነው ወንድ ልጅ በክብሩ አይደራደርም። እንደዚህ የሆነ አጃጅለሽው አይደለም ባልሽ ልታደርጊው የምትችይው እንዴ። ማስረዳት ካለብሽ ረጋ ባለ መንገድ እንዴትና ምናምን ማስረዳት። እንደዚያ ከሆነ ደግሞ ልዑል ጋር ተሳሳም ሲልሽ ምለሽ እንኳን አላደረግኩም ማለት አልቻልሽም። ካደረግሽው እሱን አስረዳሃለሁ ምናምን የሚባል ነገር የለም። ይሄ የወንድ ልጅ ክብሩ ነው። ስትከበሪ መከበር ነበረብሽ። በነገራችን ላይ ያብን ክብሩን ዝቅ አድርገሽዋል። አርባ ምንጭ ድረስ ሄዶ እንግዲህ ክብሩን ዝቅ አድርገሽ በስማ ቅስሙን ሰብረሽ ነው የላክሽው። ኦኬ ያኔም እሱ ምናልባትም ከልጅቱ ጋር ተመካክሮ ነው ከዚህ ልጅ ጋር የሆነ ነገር ኑሮበት ነው። በቃ እሱ ሄለንን ስለማይፈልጋት ነው፣ እሷ ደግሞ ትፈልገዋለች። ስለዚህ ተሳስመሻል። እንግዲህ ደጋግሞ በአይኔ አይችሻለሁ ብሎ እንግዲህ ወንድ ልጅ እንዲህ እያለቀሰ ነው። በነገራችን ላይ ያብ አታልቅስ፣ በቃ አታልቅስ። ወንድ ልጅ ሲያለቅስ ጥሩ አይደለም። ወንድ ልጅ ቆፍጠን ሲል ነው እንጂ እንዴ ሄለን እንዲህ አይደረግም። በቃ ምን እየሆንሽ ነው? ምን እየሆነች ነው ልጅቷ?
አበደች እንዴ? የምር ልዑል እውነቱን ነው። አበደች፣ አብደሻል፣ በቃ ጸበል ከነገ ጀምሬ ወስድሻለሁ ብሏታል። ውሰዳት፣ ውሰዳት። ያረጋጋል በነገራችን ላይ ማለት ነው። በቃ የሆነ ሰው ይረጋጋል፣ የሆነ ወደ ራሱ ይመለሳል ምናምን። ማንኛውም ሰው በቃ ወደ እምነት ቦታዎች ሲሄድ ማንም በሚያምነው እምነት ተረጋግቶ ነገሮችን ማሰብ ሲጀምር፣ ነገሮችን የሆነ ማስተዋል ሲጀምር ምናምን ነገር የሚጀምረው በነገራችን ላይ በሃይማኖቱ በኩል በሚያምነው ሁሉ ወደ ራሱ ጸሎት ወይም ዱዓ ምናምን እያደረገ ወደ ፈጣሪው ሲቀርብ ነው። ስለዚህ ወደ ፈጣሪሽ ቅረቢ እንዴ! በቃ ልጁ የሱ ነው ስህተቱ። መጀመሪያም ሄለንን አያፈቅራትም የሆነ ነገር ፈልጎ ነው ብለን ልጁ ጋር ነበር የፈረድነው አብዛኞቻችን ማለት ነው። ማለትም ያብጋ ማለት ነው የፈረድ ነው ያብጋ ነበረ። ለምንድን ነው እንደዚህ የሚያደርገው? ወይ ደግሞ እንዴት እስከ ሄለን ጋር ሄለን የሆነ ስህተት ስትፈጥር ያችን ደውሎ ለምን ቶሎ ብሎ ጠራት? ማለት እኔ ብልም እንኳን ልጁ ትክክል የሆነበት ምክንያት አለው። ምክንያቱም ደጋግሞ እንግዲህ በአይኔ አይችሻለሁ፣ በቃ በአይኔ በብረቱ አይችሻለሁ ስትስሚው እያላት ነው ያለው ፊት ለፊቷ። እሷ ደግሞ ምላ እንኳን ማርያምን አልሆነም ማለት እንኳን አልቻለችም። ወይም እግዚአብሔርን እንደዚህ አይነት ነገር የለም ማለት እንኳን አልቻለችም። ወይም አልሳምኩትም ብላ መማል አልቻለችም። ጭራሽ ዛሬ ላስረዳህ ወይ ምናምን አንተን ማጣት አልፈልግም ምናምን። ሁለት ወዶ አይሆንም አክስቴ። እንዴ ምን ሆነሽ ነው እንዴ? ሁለት ወዶ አይሆንም፣ ወደዚህም ወደዚያም ብሎ አይሆንም ማለት ነው እንዴ። በመጀመሪያ ደረጃ ቤተሰብሽ ድረስ እንግዲህ ያብ ሲሄድ ልዑልን ይዘሽ መሄድ እየለብሽም። ምክንያቱም አንድ ሴት የአንድ ወንድ ነኝ ካለች በሌሎች ወንዶች መታጀቡ ምንም ትርጉም የለውም። ወይም ደግሞ ለእኔ ለሚላት ሰው የሚሰጠው ስሜት ሌላ ኔጌቲቭ ነገር ስለሆነ የሆነ በቃ በጣም የሚያስጠላ ነገር ስለሆነ ማለት ነው። ስለዚህ በቃ በየትኛው መንገድ ቢሄድ ነው በኔጌቲቭ የሚታሰበው፣ በየትኛው መንገድ ቢሄድ ነው በፖዚቲቭ የሚታሰበው የሚለውን ነገር ሄለን ማሰብ አለባት እንዴ። ማሰብ እዚህ ጋር እኮ አነቃት። በቃ አንቆ ቢገላት ደስታው ነው ያብ ማለት ነው። እውነት አንቆ ማለት ነው። የሆነ እንቅ አድርጎ መግደል ነው የፈለገው ማለት ነው። በቃ እንዴ በጣም በጣም እያለቀሰን ያለው የእውነት ሞራሉን ነው የተረማመደችበት ሄለን ማለት ነው። እንዴ በዚህ ልክ ይህን ያህል ርቀት መሄድ ይህን ያህል እንደዚህ መሆን ምን አስፈለገ ሄለን? በጣም በጣም ነው የሚያስጠላው። አንቺ ራስሽ ወርደሽ ሌላውንም ሰው አወርደሽ ይሄ ሊሆን አይችልም ማለት ነው። አሁን ሄለን እንግዲህ እንደምታዩት ያው እኛ የምናውቀው ሄለን ልጃገረድ እንደሆነች ምናምን ነው። ምክንያቱም እኔ አምኜ ነበረ። ምክንያቱም እናቷ ራሱ ፕራንክ ስታደርጋት እኔ እንደዚህ ነኝ ማለት አዋረድሽኝ፣ እኔ እንደዚህ ያልጠብቅም ካንቺ ምናምን ስትላት እንግዲህ አውቄ ነው እናቴ ያው በክብር አሳይሻለሁ ምናምን ስትል እኔ እኮ ያንን እየጠበቅኩ ነበር። እዚህ ጋር ረገዝኩ ብላ መጣችና ከዚያ ደግሞ እሱ ሙሉ በሙሉ አምኗል። መቼም እንትን ካላለ አያምንም ነበር። የምሬን ነው። ያም እንትን ካላለ ማለቴ ዳቦ በሻይ ካልበላ የምሬን ነው። አይዞሽ በሉኝ እና ዳቦ በሻይ ካልበላ ማለት ነው ይህ እንደዚህ ሆኖ እያለቀሰ እንዲህ እያነባ ንፍጥ በንፍጥ ሆኖ እንደምታዩት ማለት ነው። እንዲህ እያነባ አይመጣም። እንዲህ እያነባ እኔ እኮ በቃ ቁጭ ብድግ እያልኩኝ ነው የልጅ አባት ልታደርግኝ ነው ብዬ አምኜሽ ነበረ እያለ እንግዲህ እንደዚህ ሆኖ አያለቅስም ወንድ ልጅ። ስለዚህ የሄለን ዳቦ በሻይ የለም። ማን ወሰደው? ያብ ይውሰደው፣ ማን ይውሰደው አይታወቅም። የሄለን ዳቦ በሻይ ሄለን እኔ እኮ ማለት ነው ይቅርታ አድርጉልኝ፣ እስከ 40 ምንጭ ድረስ ቤተሰብ ድረስ ሂደው የሚሰሩት ድራማ ነው ወይ ሪል ነው ወይ? እኛ እኮ መለየት አቃተን። ተቸግራችኋል? ግን እንደኔ መለየት አቃተን። የምንለውን ነገር አጣን። ቤተሰብ እዚህ ጋር ስናየው ወንድ ልጅ እንደ ሴት ልጅ ያለቅሳል። እንዲህ ንቅ አድርጎ መግደልን የፈለገው ዛሬ እንደምናየው ከሆነ ያብ አሳበደችው፣ ቀወሰ። እዚችም እዚያችም መሆን አልቻለም እንዴ በግድ ትዳርና አንዳንድ ሰዎች እንዴ የሆነ ፈልጎ ሲመጣ ወንጨር አረገሽ፣ ትቶች ሲሄድ ደግሞ ወንጨፍ አያድርግሽ እንዴ። ምን ከሌላ እዚያኛው ጋር እኔ አንዳንዴ ማለት ነው በቃ የምሬ ነው። ሴቶችም ወንዶችም በቃ ኢትዮጵያ ላይ ልክ ትቶች ሲሄድ እዚያ ጋር ሄደሽ ወዲያውኑ ዛሬ በዚህኛው በኩል በዚህኛው በር እሱ ሲወጣ በዚያኛው በር ሌላውን አስገብተሽ ትለጣጠፊያለሽ።
ትለጣጠፊያለሽ ማለት ነው። ከዚያ ደግሞ በቃ አይ ብሎ ተስፋ ቆርጦ ሲሄድ ደግሞ ለማን አባት ትቸህ ትያለሽ? ለምን ትቸህ ያላንተ አይሆንም ትያላችሁ። ወንዶችም በተመሳሳይ ሴቶችም በተመሳሳይ። ምን እየተካሄደ ነው? የምሬ ነው። ምን እየተካሄደ ነው እንዴ? የቡታጀራ መንፈስ የተመታ ይሁን። ቦጋሌ ሙቴ ምርን የቡታጀራ ዩቱበሮች መንፈስ የተመታ ይሁን ማለት ነው። ጉሏሜን ያበናት የምሬን ነው። ጉሏሜን ምክንያቱም ተሰራጨ። በቃ አበደ። ያብ እኮ አበደ። በቃ አበደ። ወይኔ በላቸው። ወይኔ እንደዚያ ለፍቶ እንግዲህ አስረግዣለሁ የልጅ አባት ነው ሊሆን ነው ሲል እንግዲህ ጉድ አረገችው። የሄለን ደግሞ ያሳሰባት እንግዲህ ክብር የሚባለው ነገር ነው። እንግዲህ ለእናቷ ምን ልትላት ነው? ያብ ነው የወሰደው? ማን የወሰደው? እንግዲህ እናቷ እንድጠይቅልን እንጠይቃለን። የምሬ ነው። ሄለንን ማን እንደወሰደው አሁን ከዚህ በኋላ አናምንሽም። እኔ እንደዚህ ነኝ እኔ እንትን ነኝ ቨርጂኒያ ነው ቨርጅን ነው የሚባለው ምንድን ነው የሚባለው ነኝ ብትይ ማለት አስተካክሉት። በእንግሊዘኛው ምን እንደሚባል እናንተ እኮ የተሳሳተ ሰው ማስተካከል አትችሉም። አስተካክሉኝ። እንደዚያ ቨርጂኒያ ነው ቨርጂኒያ የሚባለውን ማለት ነው የሚባለውን ማን እንደወሰደው ትናገሪያለሽ ማለት ነው። ማዘርን ያዋረደች ሄለን። በነገራችን ላይ ሄለን እንግዲህ ያው በኮንፊደንሷ ምናምን የምትታወቅ ናት። ኮንፊደንሷ እንግዲህ ባላት የራሷ ኮንፊደንስ አላት እና በራሷ የምትተማመን ናት። ነገር ግን ፍቅር ሲሆን ደግሞ ማንም ፍቅር እንግዲህ ንጉሱን ከወንበሩ ያስወርዳል ይባላል እና ከወንበሩ ያስነሳል፣ ንጉሱን ከወንበሩ ያስነሳል። ፍቅር ሲሆን ማንም ለፍቅር ዝቅ ማለቱ አይቀርም እና እንግዲህ እንደምታዩት በጣም እያለቀሰች በጣም ህውይ ያዙኝ ልቀቁኝ፣ ያብን አላስወጣም። እሱ ደግሞ ለራሱ እንደምታዩት ምን ፈለግሽ? ከዚህ በላይ ምን ልታደርጊ ነው? ምን ልሆንልሽ? እያለ እንግዲህ እንደምታዩት መሬት ላይ ዝርግፍ ብሎ ተቀምጧል። ሶፋው ራሱ አይመቸኝም ብሏል። እዚህ ጋር ደግሞ እንግዲህ ሌላኛዋ ደግሞ አይዞህ እኔ ያለውልህ፣ እሷ ብትሄድ እኔ ያለውልህ፣ የፈለግከውን ነገር እኔ ጋር ታገኛለህ፣ እኔ የመጀመሪያ አለውልህ እያለችው ትገኛለች። ሄለን እንግዲህ እንደምታዩት እዚህ ጋር እንደ እኔ ፊት ለፊት የሆነ እያየ ተናገር ብላ ፊት ለፊቱ ቁጭ ብላ እንግዲህ ልዑልም እንደምታዩት ሶፋው ላይ ጎምለል ብሎ እንግዲህ ያው ተስሟል። ሄለን እንደዚህ ነው ብላ እንኳን ወደ ሆነ ቦታ ውን ማለት ብትፈልግ ያውልሽ ያ ፎቶ ብሎ ያሳያታል ማለት ነው። የትኛውን የተሳመውን ልዑል እዚህ ጋር የራሱ ወጥመድ አለው ብዬ ነው ማስበው። በነገራችን ላይ ከሄለን ጎን ሆኖ ነው የምትሉ ሰዎች ልዑል መጀመሪያ ከሄለን ጎን መስሎኝ ነበር፣ እችን ልጅ ሲያመጣት ማለት ነው። ማለትም እችን ልጅ ይዞ መጦ የያብን ማንነት ወቂ ሲላት እውነት ለሄለን አዝኖ መስሎኝ ነበረ። እውነት ለሄለን አዝኖ መስሎኝ ነበረ። ነገር ግን አሁን ላይ ሲመስለኝ ልዑል ራሱ ሄለንን ያፈቅራታል። ስለዚህ ሄለንን ስለሚያፈቅራት የሆነ እንድትጎዳ እንድትረጋጋ ይፈልጋል። እንድትጎዳ አይፈልግም ምናምን። ግን ይመስለኛል እሱ ራሱ ፍቅር አለበት። ምክንያቱም ለዚያ ይመስለኛል የሁለቱ ነገሮች እንዲሳኩ የማይፈልግ አይነት ሰው ነው። በቃ ሁለቱ በአንድ እንዲሆኑ የማይፈልግ አይነት ሰው ነው ልዑል ማለት ነው። እንግዲህ ምን ፈልጎ እንደሆነ ፈጣሪ ይወቀው። ምን ልበላችሁ፣ እኔ እንደዚያ ነው የተገነዘብኩት። እናንተስ እንዴት አሰባችሁት? ማለት የልዑልን ነገሮች እንዴት አሰባችሁት? እንዴት አያችሁት? በእርግጥም ዛሬ እንግዲህ ከራስሽን የሚያሰድብና ከራስሽን የሚያወርድ የወረደ ስራ ነው የሰራሽው። ለምንድን ነው እንደዚህ ያደረግሽው? ጥፋት አጥፍተሻል እያለ ነው ማለት ነው እየተናገራት ያለው ልዑልም። እናም ደግሞ እንዲረጋጉም እንግዲህ እየተናገረ ይገኛል ማለት ነው ልዑልም። ነገር ግን ደግሞ ማለት ሄለን በጣም ብልጥና እንዲሁም ደግሞ በቃ ብልህ የራሷ ኮንፊደንስ የምትተማመን በራሷ የምትተማመን በኮንፊደንሷ የምትመቸኝ ሴት ናት፣ እውነት ለመናገር ማለት ነው። ነገር ግን ዛሬ እውነት ነው ወረድሽ። ምክንያቱም እንደዚህ ተደርጎ በውሸት የኔ ነህ ወይ ደግሞ ለእኔ እንድትሆን ፈልጌ ነው እንደዚህ ያደረግኩት የሚባል ነገር የለም። በዚህ መልኩ እሱ ሊረዳሽ አይችልም። ማስረዳት ባለብሽ መንገድ ማስረዳት ነበረብሽ ማለት ነው። ስለዚህ የሆኑ ሻክረው አይነት ነገር እንዴት ነው የሚጀመሩ ፍቅሮች ወይ ደግሞ የሚቀጥሉ ፍቅሮች አይኖሩም። እንዲህ በመሻከር እንዲህ በግድ እንዲህ ምናምን የኔ ነህ ያንቺ ነኝ ምናምን አይነት ነገር በቃ የኔ ትሆናለህ የትም አትሄድም የትም አትሄጂም ተብሎ ነገር የለም። አንድ ሰው ወዶና ፈቅዶ በፈለገው ነገር ሲሆን በሚፈልገው ነገር ሲሆን እንጂ ማለት ነው። ስለዚህ ሄለን ታይ በራስሽ እንደ ድሮሽ በኮንፊደንስሽ
እንድትመጭልን እንፈልጋለን ማለት ነው የምፈልገው። ቤተሰብ እናንተስ ምን ተሰማችሁ? ምንስ ትላላችሁ? ኮሜንት ሴክሽን ላይ ጠብቃለሁ ማለት ነው። ሄለንንስ ምን አላችሁ? ያብንስ እንዴት አያችሁት? ይህንስ ማድረግ ነበረባት ብላችሁ ታስባላችሁ ወይ? አስተያየታችሁን ኮሜንት ላይ ጠብቃለሁ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ፣ ሰላም በስደት ላለ ነው ሁሉ ይሁን እያልኩኝ እወዳችኋለሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ነና እማዋይሽ ነና ቻናል ሁሉ